ሰላም ልጆች፣ የዛሬው የመጽሐፍ ቅዱስ ታሪክ ስለ ዘኪዮስ ይሆናል። ኢያሪኮ በምትባል ከተማ ውስጥ ዘኪዮስ የሚባል ሰው ነበር። ዘኪዮስ ግብር ሰብሳቢና በጣም ሀብታም ሰው ነበር። ግብር ያለ አግባብና በጉልበት ይወስድ ስለነበር ሰዎች አይወዱትም ነበር። ከዕለታት አንድ ቀን ኢየሱስ ወደ ኢያሪኮ መጣ። የኢየሱስን መምጣት ያዩ ሁሉ ሊነኩትና ሊያዩት ስለፈለጉ መንገዱን ሞሉት። በጣም ይገፋፉም ነበር። ዘኪዮስም በመንገድ ላይ ያለውን ግርግር ከሩቅ አይቶ ምን እንደሆነ ለማወቅ ሮጦ ወደ መንገዱ ሄደ። ኢየሱስ በዛ መንገድ እያለፈ መሆኑን አወቀና ሊያየው በጣም ፈለገ። ነገር ግን ቁመቱ አጭር ስለነበር በግርግሩ መሃል ኢየሱስን ማየት አልቻለም። ከዛም ኢየሱስን እንዴት ማየት እንደሚችል ማሰብ ጀመረ። ከመንገዱ አለፍ ብሎ ሾላ ዛፍ ተመለከተ። ፈጥኖ በመሄድ ዛፉ ላይ ወጣ። ያን ጊዜ በደንብ ታየው። ኢየሱስም በሾላ ዛፉ በኩል ሲያልፍ ዘኪዮስን አየውና ዘኪዮስ ሆይ ና ቶሎ ውረድ፣ ዛሬ አንተ ቤት ገባለሁ አለው። ዘኪዮስም ደስ ብሎት ቶሎ ብሎ ወረደ። በአካባቢውም የነበሩ ሰዎች ኢየሱስ እንዴት ይህን መጥፎ ሰው ያዋራል እያሉ አንጎራጎሩ። ኢየሱስም ወደ ዘኪዮስ ቤት ገባ። ዘኪዮስም ጌታ ሆይ ካለኝ ሀብት ለድሆች እሰጣለሁ፣ በውሸት ብዙ ግብር ለወሰድኩባቸው ሰዎች 4 እጥፍ እመልሳለሁ አለ። ኢየሱስም ዛሬ ለዚህ ቤት መዳን ሆኖለታል አለ። ከዛን ቀን ጀምሮ ዘኪዮስ በንጹሕ ልብ ኢየሱስን መከተል ጀመረ። ልብ በሉ ልጆች፣ ኢየሱስ ሁሉንም ሰው ይወዳል፣ ክፉ ልብንም ወደ መልካም ይቀይራል። It's time to sing. Let's sing together. Hey, hey. Hey, hey. Hey, hey. ዘኪዮስ አጭር ሰው ነበረ። በሾላ ላይ የወጣ ኢየሱስን አየና፣ ኢየሱስ በዚያ ስፍራ በደረሰ ጊዜ ዘኪዮስ ሆይ ፈጥነህ ውረድ፣ በቤት እገባለሁ አለው፣ በቤት እገባለሁ አለው። ዘኪዮስ አጭር ሰው ነበረ። በሾላ ላይ የወጣ ኢየሱስን አየና፣ ኢየሱስ በዚያ ስፍራ በደረሰ ጊዜ ዘኪዮስ ሆይ ፈጥነህ ውረድ፣ በቤት እገባለሁ አለው፣ በቤት እገባለሁ አለው። ደስ የሚል የኢየሱስ መንፈስ ወደ ላይ ከፍ አደረገኝ፣ ኃጢአቴ ተሽሮልኛል። ሃሌሉያ ዘምራለሁ፣ ክብር ለስሙ። ሃሌሉያ ዘምራለሁ፣ ክብር ለስሙ።